የምበላውን እንጀራ ትቼ ነው በምሳቅ አድርጌ ለበዓል እንኳን ለልጄ ለሰራተኛ ይሳልክ ለእሷ የላኩላት። አረኩ ለማለት አይደለም። ማልቀስም አልፈልግም እዚህ ሚዲያ። እንዴት ብዬ ላስረዳሽ? ያኔ በቃ ለእኔ እንደምታስብ አይነት ሰው ነች። በቃ ቶታሊ ለእኔ የሚያስብ ሰው ታውቂያለሽ። ሀታ እኔ በጣም ስጦታ መስጠት እወዳለሁ። ስጦታ ስልሽ ያሳዝኑኛል። የሆነ ነገር ካሉን ጨማምሬ ነው የምሰጣቸው። ከዛ ምግብ ያኔ እንዴት ብዬ ልንገርሽ? ከእህትሽ የማትነጥዪው ሰው የለም የምታሳዝንሽ ሰው። እንዴት በዲሊቨሪ ምግብ እንኳን ለበዓለት ቤት ነይ እኔ ጋር ነይ ካልመጣሽ በቃ አልወጣም ስትለኝ ምግብ ልኬላት እቃ አዲስ እቃ መጣ ሲባል አላስከፍላትም፣ በነፃ ነው የምሰጣት። ያኔ ምንድን ነው ለምሳሌ ምንድን ነው በነፃ የተሰጠኝ ሶሊ? ለምሳሌ በነፃ ከአንቺ የወሰድኩትን እቃ ምንድን ነው በነፃ ሰጠዋት የምትይው ምንድን ነው? እስኪ ንገሪኝ። በነፃ ከአንቺ የወሰድኩት ከዚህ አሁን ከእንትን ካልኩት ክሬም ውጭ እኔ እንኳን ለራሴ አንቺን ለማበረታታት ለጓደኞቼ ሁሉ የሆነ ነገር ሳይ ስጫቸው እንዲሸጥልሽ በጣም የምፈልግ ሰው ነኝ። እኔም እንደዛው ነኝ። ምንም ቃል እኔ አሁን አቡ እኔ አልጨረስኩም። አይደለም ገነት፣ ይኸውልሽ አንድ ነገር ፍሬንድ ከነበራችሁ አብራችሁ ከበላችሁ ከጠጣችሁ በሰዓቱ አንቺ ሀቀኛ ሰው ማንም ሰው ሀቀኛ ሰው ሲጣላ ሳይሆን ስለ ፕሮዳክቱ ወጥቶ የሚያወራው አልተጣለውም። አሁንም ጥል የለኝም ከሶሊ ጋር። ሞዴሬተርሽ ሳይነሳ በሰላሙ ሰዓት ካልተስማማሽ ሚዲያ ላይ ወጥተሽ ለምን ህዝቡን አታድኙም? እኔ የሶማናን ፕሮዳክት ተጠቅመሽ ተጎዳትና ሂዊ ልክ ስትጎዳ ወጥታ እንደጮኸችው አይደለም